ስማም ቦልደም ፍቅስ በስማም ደስ ሚካኤል አባቴ እባክህን የዛሬን ፈተና እንዳልፈርደኝ። ሀና እየተጠራሽ ነው። ሂስ ግቢ። እንዴት ነበር አለፍሽ? አዎ ምንም ወርቅ መስሎሽ ነበር? አልፌያለሁ። እንዴ አዚዙ እንዴት ነው? እባክህ ጣሉኝ። ለነገሩ የሚገርመኝ ባልፍ ነበር። በቃ ይደብርሻው፣ ደግመሽ መሞከር ነው። በመውደቅ አይደብረኝም። እኔ የሚደብረኝ እቻና ካለፍሽ ነው። አንቺን የሚከፋሽ መውደቅሽ ሳይሆን ያና ማለፍ ነው ማለት ነው? አዎ መቼም እሷ መጣይ ማየት አልፈልግም። ወይ ከኔ አንሳ ወይ ከኔ እኩል ሆና ነው መኖር ያለባት። ያምሻል እንዴ? እሷ እኮ በደረጃ ካንቺ ከፍ ትላለች። እንዴት እኩል ውጤት እናመጣለን ብለሽ ታስቢያለሽ? እሱ ነው የጠየቀ የለም። በእጅነቴ እንዲህ ሲባል ያደኩት ይበቃኛል። መጣች። ተረኛ ይግባ እየተባለ ነው። እሺ ወደቅሽ እንዴ? አዎ ምን ጋር እንደተሳሳትኩኝ አላውቅም፣ ግን ወድቀሻለሁ። የስ አየህ ነግሬ ነበር። እኔ ወድቄ አንቺ መቼም አታልፊም። እንዴ ቆይ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው የኔን ውድቀት እንደራሴ ስኬት የምትደሰች? በህይወት የሚያስደስተኝ ብቸኛው ነገር ያንቺ ውድቀት ስለሆነ። እሺ እንኳን ደስ አለሽ ሀና። በጣም ይቅርታ ወድቀሻል ያልንሽ በስተት ነው። እንኳን ደስ አለሽ፣ አልፈሻል። እሺ ምን ማለት ነው? በስተት ነው ማለት አንዴ ከወደቀች ነው ወይስ ጉቦ ሰታችሁ ነው? ያማታል እንዴ? እያናገርኩ አይደል እንዴ? ምን ማለት ነው? አልፋለሽ ማለት ነው? ሀናዬ ሳምሪዬ እንዴት ነሽ? አለሁልሽ። ደህና ነሽ? አለሁ ደህና ነኝ። ስራ አሪፍ ነው። ምንም እኮ ስልክ ልታነሳልኝ አልቻለች። ቆይ አንተ ካልፈለገች ለምን አትተዋትም? አልተዋትም፣ በፍጹም አልተዋትም። 1 ዓመት ሙሉ ከነገ ዛሬ አብረን እናድራለን ብላ አታላኝማ። እንደዚህ በቀላሉ ምትዋት እንዳይመስል። እሺ አሁን ወሬን ነው የምትሄደው? እሷ ጋር እሺ አመሰግናለሁ። እሺ በቃ አትጥፋ። እሺ ቴንክ ዩ። እባክሻና ምን ይሁን ነው? አረጋግም ተነስ፣ አንተ ተነስ። ይቅር ካላልሽኝ አልነሳም። ያንቺ መኖር ብቻ የሚያኖረኝ ደካማ ሰው እንደሆንኩኝ በዚህ በተጣላንባቸው 7 ወር ውስጥ ገብቶኝ። እባክሻና ይቅርታ። አብረን በነበርንባቸው ጊዜያቶች እንደዛ ስትበድለኝ አንድ ቀን ግን እንደምቆርጥ ነግሬክ ነበር። አንተ ግን ሁሌ ይቅር ስልህና በአንተ ጥፋት ይቅርታ አስጠይቅ መቼም የማልተው ነበር አይደል የመሰለው? አውቃለሁ በድዬሻለሁ። እኔ ላይ እንደዚህ ስጨክኝ ነው ምን ያህል እንደበደልኩሽ የገባኝ። ቢረፍድም ስለገባክ ደስ ብሎኛል። አረፈደም የኔ አበባ። ሱሱንም መጠጡንም ሁሉንም ነገር አቁሜያለሁ። አሁን ያለው ጥሩ ማንነቴ ላንቺ ነው የሚገባው የኔ ፍቅር። የበደልኩሽን እንድክስ ፍቀጅልኝ። አመሰግናለሁ። ምንም የምትክሰኝ ነገር የለም። ከቻልክ ግን እኔን ተወኝ እሺ? በቃ ከዚህ በኋላ ደውልልኝም ስራ ቦታ እየመጣክ ማጭቅጭቅ እንዴ። እንደዚህማ በጭራሽ አይሆንም። አፈቅርሻለሁ እኮ እወድሻለሁ እኮ። በጭራሽ ልተውሽ አልችልም። ኧረ ተነስ ዳግም። አልነሳም፣ በፍጹም አልነሳም። ይቅር ካላልሽኝ አልነሳም። እሺ ተነስ። እሺ ይቅር ብያለሁ በእኛ ይቅር ብያለሁ። እሺ አመሰግናለሁ። የኔ ፍቅር መጣህልኝ። እንዴት ነሽ? ተዋወቀው፣ ፍቅረኛዬ ነው። እሺ ሰላም። 1 ዓመት ሙሉ አጃጅለሽኝ የነበረውን ዋጋ ትከፊበታለሽ። እሺ እንዴ መቼ ነው ግን ይሄ ልጅ የሚገባው? ይሄ ነው ዳግም ማለት? አዎ። እና ለምንድን ነው ባሌ ነው ያልሽው? ድጋሚ እዚህ እንዳይመጣ ብዬ ነው። ትላንትና ናፈቂ ስትይ አልነበር እንዴ? ለምን አትታረቁም? ምንም አልተቀየረም ባክ። ከኔ ይልቅ አብረና ለማደራችን ሰላም ነስቶስ ነው ሁሌ እዚህ የሚመጣው። ለኔም ደግሞ ከሱ ጋር ከመሆን ይልቅ ለመርሳት መሞከር ነው የሚቀልኝ። ይሻለውን አንቺ ታውቂያለሽ። በያውን የእንጀራ ብር ውስጥኝ። በቃ እሺ፣ ያለኝ ይሄ ብቻ ነው። ቀሩን ደግሞ ማታ መተው ወሰድ። እሺ በይ በቃ ቻው። እሺ ቻው፣ ደህና ዋል። ኡፍ ምን አይነት እድል ነው ዛሬ እንኳን ቢቀናኝ ምን አለበት? እሺ ተው። እንደ ዛሬ የተረገመ ቀን አይቻላቅ። ስንት ገርዳሜ መኪና እየነዳ አንቺ ታክሲ እየጠበቅሽ ነው። እውነትም የተረገመ ቀን። ተመስገን ነው። እሷም አንድ ቀን ይኖራታል። መልክ በመኪና አይለካም። ሁሉም የላቡን የሰራበትን ነው የሚያገኘው። እንዳንቺ አይነት ቆንጆ ሴቶች ለመሙጣሙጥ አትታሙ። ጨርሳለሁ ወንድሜ። እንዴ ተብሎ በመናገር ጥሩ መልስ ነው የሰጠሽው። ተገባው? አዎ። እንዴ እዚህ ጋር ሃይላንድ ነበር። የት ነበር ያረኩት? እንዴ ቆይ ለምን ነው ሃይላንድ? ሄደሽ እንድታገቹ ነዋ። አንዳንዴ እኮ እንደዚህ አይምሯቸው የተደፈነ ሰዎችን ማጋቱ ይሻላል። ሰውኩ እኮ እንደዚህ ተጫዋች አትመስልም። ደግሞ ታደለ ፀሐይና ዝናብ እንደዚህ የተፈራረቀም ክራውሱ ደስተኛ ነው። ጥርስ ምላስን ብቻ አይደለም የሚሸፍነው ውስጥንም ይሸፍናል። ማመስገን ደግሞ አይከፋም። ቀኑ የደረሰለት ይከፍላል። እንደኔ በየቀኑ ለሚያማረር ሰው አንተ መድኃኒት ነክ። ወይኔ አለቄ ደወለ። የዛሬውም ስራ ሊያመልጠኝ ነው ማለት ነው። በእናትህ ተመስገን በይ። ለምን ግድ የለሽም ስላመለጠሽ ስራው አንዴ ተመስገን በይ። ተመስገን አይሰማም። ጮክ ብለሽ እመኚ፣ ነፍስሽ ነው የሚረጋጋው። እሺ ይኸው ተመስገን። እሺ አሁን ምሳ ትበላለህ? ጋባዥ ከተገኘ ተመስገን ነው። ጋባዥ ተገኝቷልና በቃ አብድሬ እያየሽው ጠብቅ በደንብ መስዬ ዘንድሮ ተደነኩ በማፈል
ያንተ ነገር እዚህ ጋር አብቅቶለታል። ደግሞ ይሄ ርካሽ ስጦታን ይዘልኝ ከህይወት ይውጣ። እባክሽ አንድ እድል ስጭኝና ላስረዳ። ታስረዳኝ። ለጓደኞቼ ፍቅረኞች መኪና ይገዙላቸዋል። አንተ ጭራሽ ያለህን መኪና ሽጣ ከኔም በእግሬ ታስኬደኛለህ። ጥሩ ስራ ነበረክ። አሁን ግን የለበስከውን እንኳን ተመልከት። ለኔ እኮ ጭራሽ ነው የማትመጥነኝ። ይሄው ያቸው ጥሩ መኪና ነው። አንዴ ስልክ ነው። እሺ ሄሎ እናቴ በህይወትና በሞት መካከል ሆና ሆስፒታል ገብታለች። አንተ ግን ካጠገብ የለህም። ዛሬ መጥቻ ያታለሁ ስላልተመቻቸልኝ እኮ ነው። መኪናው አሪፍ ነው። እንዳይበልጥ ተስማማ። ቆንጆ መኪና ነው። ተስማምቻለሁ። ልክ ነሽ፣ አይመጥነኝ። መኪናውን የሸጥኩት ለኔ ብያል ነበር። የእናትሽን የመታከሚያ ገንዘብ ወጪ ለመሸፈን ነው። የማይታወቀው ሰው ነኝ። እንዳትጨናነቂ ብዬ ነበር የደበኩት። መውደድ ደግሞ ቁሳቁስ መስሎሽ ከተሰማሽ ተሳስተሻል። ዳግም ቆይ ዳግም ውይ ሀኒ እንዴ እንኳን ደስ አለሽ። እሺ ህይወቴን አበላሽሽ። ኧረ እኔ እንደዛ አስቤ አይደለም። እባክሽ አንድ ጊዜ ላስረዳሽ። ልቀቂ። እኔ ሰው ነሽ ብዬ አምኜሽ ነው እንጂ አንቺ ሁሉ ጊዜ ህይወቴን እንዳበላሽሽ አጠገቤ እንዳትደርሺ። እንዴ ሀና ኦፍ ሄሎ አለቃ፣ ሀና ችግር ስላጋጠማ ፋይሉን ይዤላት እያመጣሁ ነው። እናንተ ቀልድ ነው እንደያዘ? ኧረ እንደዛ አይደለም። አሁን ደርሳለሁ። አሁን አንተ ደግሞ ያማን እንደ ያያትን አንቺን የመሰለሽ ቆንጆ ስትናደድ አያምርባትም። ልጀነጅኝ የሞከርክ ባልሆነ ለመሆኑ እዚህ ጋር ታክሲ ይመጣል ብለሽ ነው? ማን ጠየቀ? እስቲ ወደዛ ዞር በል። አንቺን የመሰለሽ ቆንጆ ፀሐይ ከሚበላሽ ብዬ እኮ። ከፈለግሽ እኔ ለምን በ5 ደቂቃ ውስጥ የፈለግሽበት አላደርስሽ? መኪና ይዘሃል እንዴ? አይ መኪና እንኳን የለኝም። እና እየበረርን ነው በ5 ደቂቃ ምን ደርሰው? ወይኔ ምንም የተሻለው አይመስልም። ከስቷል፣ ተቋቁሯል አይደለ? ኧረ ሀናዬ ተይ። አንቺ ዝም ብለሽ ስለምትጨናነቂ ነው እንጂ ከበፊቱ ራሱ አላማረበት። ከበፊቱ አምሮበታል። ስለዚህ ውሳኔው ልክ ነው። ቆይ ወይ ለምን እውነቱን አትነግሪው? ዳግም ከጆሮ ይልቅ አይኑን ነው የሚያምነው። በጭራሽ እኮ ሊያናገረኝ እንኳን ፈቃደኛ አይደለም። አሁን ተረጋግቶ ሊሆን ይችላል። ለመጨረሻ ጊዜ ልሞክር። ከሰማሽ ሞክሪ ይሻላል። ሀኒዬ መጣው። ዳግም ይቅርታ፣ አንድ ጊዜ ላወራክ ነበር። ምንም የማወራሽ ነገር የለም። ትንሽ ደቂቃ ብቻ በእናትህ። ዳግም ሀና እየተሰቃየች ነው። ስለተፈጠረው ነገር አንድ ጊዜ ላስረዳክ። እንደሱ አይደለም፣ በጭራሽ አንቺን አልሰምሽ። እሷ አሁን የሚታያት እንደሳምኩሽ። ስለዚህ እኔ ላይ ያላትን ተስፋዋንም እዚህ መመላለሷንም ታቆማለች። ያማል እንዴ? መታሰቢላት ከሆነ እንዳልሳምኩሽ እንዳትነግሪያት። ይኸውልሽ እኔ ደግሜ ከሷ ጋር መሆን አልፈልግም። ሳምሽ ራስ ወዳዶኝ አለልኝ ሀቀልኝ ሰው እንደመሆኔ እንዴ አንተ ምን እያረክ ነው? ፊትሽን እያየሁት ነው። ያማል እንዴ? አንተ ውሻ ልጅ! ወይኔ ጉዴ! ዳግም ተረጋጋ፣ ልቀቂ! ተረጋጋ ዳግም። እንዳሰብከው አይደለም ዳግም። አንዴ ላስረዳ። ማፍቀሬ ልነግርህ አስል ነው ቀድሜ አንተ ያረካት። ስለቀደምክ ደግሞ ሀና ያንተ አትሆን። ቆይ አንዴ ላስረዳ ዳግም፣ አንዴ ላስረዳ። ስሚ፣ በአይኔ ነው ሁሉንም ነገር ያየሁት። እሺ ምንም የምታስረጂኝ ነገር አይኖርም። የዛኔ ሰምተኝ ቢሆን ሁሉ ነገር አይፈጠርም ነበር። ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ምንድን ነው ይኸው ታማኙ ፍቅረኛሽ። ወይኔ ሀና፣ ቆይ ባልሰራለች። አይ ሀና፣ ይኸው መጣልሽ።
የኔ ቆንጆ የኔ ፍቅር ዝም በል ውሻ። እንዴ ምን ሆነሽ ነው? ትንሽ አታፍርም? አይንህን በጨዋታ ስትመጣ። ይሄ ደግሞ ምን ማለት ነው? እንደለመድከው ልታታላት ነበር አይደለ? ዛሬ ግን ባይናው በብረቱ ነው ያየችክ። አንቺ ዝም በይ የኔ ፍቅር። ግን ምንድነው ያደረኩት? ጭራሽ እሷን ትናገራታለህ? ቅድም የት ነበርክ? ከጓደኞቼ ጋር ነበርኩ። ውሸታም! ሁለተኛ አጠገቤ እንዳትደርስ እሺ? የታባክ ሀና ሀና ቆይ አንዴ ላስረዳሽ። ምን? ሀና እኔ ሰርፕራይዝ ላረግሽ ነበር፣ ለዛ ነው ምንም ያልነገርኩ። ደግሞ ሌላ ውሸት። ይኸውልሽ አንዬ ከተጋባን በኋላ የምንኖርበትን ቤት እያመቻቸው ነበር እናማ ኦቪድ ከህዳር 22 እስከ ታህሳስ 6 ታላቅ የማጣሪያ ሽያጭ ስላቀረበ ከዚህ ሽያጭ በኋላ የዋጋ ማሻሻያ ስለሚኖር እድሉን ልጠቀምበት ብዬ እኮ ነው። ለዛ ነው ልጅቷንም ያናገርኳት። ዝም በይ እንዳታምኚው። ጭራሽ ገጠር ወስዶ መጮቻ ሊያረግሽ ነው። እና የሷን ተያት፣ እዚሁ ቅርብ ነው። ፒያሳ ኢትዮ ኩባ፣ 4 ኪሎ ጥይት ቤት፣ ገርጂ ፌደራል ሃውሲንግ፣ ጦር ኃይሎች ጎልፍ ክለብ፣ ቡልቡላ ገላንጉራ። ዳጊዬ በጣም ይቅርታ እሺ፣ ለቅድሙ ጥፊ አምናሽው እንዳይሆን። ዝም በይ አንቺ ደግሞ ድሮም ቢሆን አንቺ ነሽ የምታጣይ። ይርዛ ናይ የኔ ፍቅር እንሂድ። ይሄ ልጅ ደግሞ አለ። ውይ እቺ ልጅ ደግሞ መጣች። ውይ ሀኒዬ መጣሽ። እንዴት ነሽ? አቡልዬ ፒስ ነው አለን። እንዴት ነሽ? አለሁልህ። እንዴት ነህ? ያሟል እንዴ? እኔ አላውቅም። ጀመር ልጁ ህፃን ነው ገና አላደገም። ከኛ ጋር ምን ይሰራል? ከኩዮቹ ጋር ይጫወታል። እኛ አይመለከተንም። በእናንተ መሀል አታስገቡኝ። ይሄ ደነዝ እኔማ እሰራለታለሁ። ምን? እስኪ አሁን ያልሽውን ድገሚው። ደነዝ ነህ አንቺ። አላበዛሽውም እንዴ? ልታደርግ ልደበድበኝ ነው? ና ደብድበኝ። አንቺ አፍሽን ዝጊ። ባይዘጋስ ምን ታመጣለህ? ለኛ እንሂድ እባክሽ። በስመ አብ። እነዚህ ልጆች ግን ሁሌ እንደዚህ መሆን አይሰለቻቸው? ተያቸው እባክሽ። ዛሬ ወይ ተደባድበው ይወጣላቸው። አንቺ አታርፊም እንዴ? እንዳላጋጭሽ እንዴ። ምንድነው? እኔ እኮ እወድሻለሁ። አዎ ሀና በጣም ነው የምወድሽ። እና ታዲያ ለምንድን ነው የምትሰድበኝ? ስትናደጂ ደስ ስለምትኝ ነዋ። በቃ አዋ ምን ነው አንቺ ስንጨቃጨቅ ደስ አይልሽም? ይለኛል። ያበደ ነው። ይመቻችሁ።